ከኛ ጋር እንዲያየን ራሱ አይፈልግምና ዛሬ በዚህ በኩል ነው የምትሄጂው በዚህ በኩል ነው የምትሄጂው ካለኝ እሺ በዚህ መንገድ ነው የምትሄጂው ዛሬ እሺ በቃ ሁሉ ነገር እሱ በሚለው መንገድ ሆነ ከስራ ሲመጣ በቃ ቤቴን አጸዳድቼ በቃ ቆንጆ ጥሩ የቤት እመቤት ሆኜ ቁጭ አልኩኝ ማለት ነው ቤተሰቦቼ እህቴ አልፈቀደችልኝም ይሄንን ኑሮ እንድኖር አልፈቀደ ምክንያቱም ምንድነው በዚህ እድሜሽ ወደዚህ ወደዛ የሚያስብልሽ በቃ አርፈሽ ቤተሰቦችሽ ጋር ለምን አትኖሪም ትላለች እኔ ደግሞ የራሴ ህይወት መኖር አለብኝ ብዬ አስባለሁኝ ይሄኛው መንገድ ትክክል ነው ብዬ ስለማስብ እህቴንም ሳልሰማ በቃ ምንም ሳልን ይሄኛው ኑሮ መኖር ጀመርኩኝ ማለት ነው አብረን እየኖርን እየቀጠልን እያለ በመሃል ልጅ ለጂ እኔ እኮ ልጅ ቢኖረኝ ማለት ጀመረ ማለት ነው ከዛ እሺ ብዬ ወዲያውኑ አብረን በኖርን በ9 ወራችን አረገዝኩኝ ቆንጂዬ ወንድ ልጅ ወለድኩኝ በቃ እህትና ወንድም ባልና ሚስት ሆነን አንድ ላይ ኑሯችንን መኖር ቀጠልን ከዛ አካባቢ ወጣን ያ ሰውዬ ኦሬዲ በቃ ዲሌት ተደርጓል ከኛ ህይወት ውስጥ እንደዛ አይነት ሰው የለም ያለፈ ታሪክ የለም ምንም አይነት ነገር የለም ሁለት ባልና ሚስት ሁለት ልጆች ሆነ ማለት ነው ህይወታችን በዛ መልክ ቀጠለ በጣም ደስ የሚል ጊዜ ነበር ምናሳልፈው በጣም ይንከባከበኛል በደንብ በቃ ምን ልበልሽ በተለይ ቤቱን አክባሪ ነው የሰራውን ያገኘውን ነገር በሙሉ ሰብስቦ ወደ ቤቱ የሚገባ ሰው ነው 1000 ብር ከሰራ ይዞ መጥቶ 1000ን አስቀምጦ ለትራንስፖርት ብሎ 90 ብር ይዞ የሚወጣ ሰው ነው ማለት ነው በዛ መልኩ ህይወታችን ቀጠለ ሁለተኛ ልጅ ተወለደ በጣም ደስ የሚል ጊዜ ማሳለፍ ጀመርን የልጄን ክርስትና ድል አድርጎ ደገሰ በሬ ተጥሎ ምን ተብሎ ቆንጆ ድግስ ተደገሰ በዛው አንድ አይነት ልብስ ለብሰን ይሄ እንደ ሰርግም አይነት ነገር ተደረገ በቃ ዓለማችንን አየን ነው ምልሽ በጣም ነው ማምነው በጣም ነው ምንከባከበው ለሊት 9 ሰዓት ሁሉ ሊመጣ ይችላል ከስራ አምሽቶ ስራው የሚያስመሽ ስለሆነ 9 ሰዓት ሲመጣ ተነስቼ ምግብ አቃሙቄ በእጄ ነው ማጎርሰው ሁላ ማለት ነው በእጁ ራሱ ላይ በላይ ይችላል ከደከመው ሳትበላ አትተኛም ብዬ ነው እኔ ማጎርሰው ማለት ነው ከፍቅራችን የተነሳ እህቴ ማየችው ምን አይነት ሰው ነው ያገኘሽው አለችኝ በቃ በጣም የሚገርም ኑሮ እየኖርን እኔ ደግሞ በቃ ድሎት ላይ ሆንኩኝ ምንም የሚያስጨንቀኝ ነገር የለም የረሃብ ጥያቄ የለም የመኖሪያ ጥያቄ የለም የልጅ ጥያቄ የለም የባል ጥያቄ የለም ሁሉ ነገር ተሟልቶልኛል ሶ ኢንጆይ ማድረግ ነው ያለብኝ ኢንጆይ ለማድረግ ደግሞ ምን መረጥኩኝ በስልኬ ቲክታክ መጠቀም ጀመርኩኝ ማለት ነው ይሄንን ቲክታክ ስጠቀም እስቃለው ጫወታለው ከጓደኞቼ ጋር ብዙ ጊዜ አወራለው ጫወታለው በቃ ደስ የሚል ጊዜ ነበር ማሳልፈው ከዛ በኋላ እኔና እሱ መሃል እንዴት ነው ጭቅጭቅ ጸብ ምናምን አለ ሁሉ ጊዜ ባልና የሚስት ጭቅጭቅ አለ አንድም ቀን በልጄ በኩል አታካርጎኛ ያቅም አንድም ቀን ድምጹን ጮክ አድርጎ ተናግሮኛ ያቅም ጸብ ይኖራል ብዙ ጊዜ ግን ኖርማል የባልና የሚስት ጸብ ነው የሚሆነው ከዛ እዚህ ቲክታክ ላይ እንደዚህ እየተጫወትኩ እየሳኩኝ ከጓደኞቼ ጋር ጊዜ ሳሳለፍ ለምንድነው አንቺ ሊስራ ማትሰሪው ቤት ለምን ትቀመጫለሽ አሉኝ ቤት ከመቀመጥ ስራ በሰራማ ደስ ይለኛል ምን አይነት ስራ መስራት ትፈልጊያለሽ እንደዚህ ቀለል ያለ ስራ ኦኬ እሺ እቺን ስራ እንድትጀምሪ እኛ እናግዝሽ ይሉኝና ቲክታክ ላይ ያሉት ጓደኞቼ ምናምን ተሰብስበው የተወሰነ ነገር ሰፖርት ያደርጉኝና ስራ ያስጀምሩኛል ማለት ነው ያንን ስራ ስጀምር ከቤቴ ወጣሁ ከቤት ስወጣ እሱ ያለበት አካባቢ ነው ስራ የጀመርኩት እሱ ስራ ቦታው አካባቢ ነው ስራ የጀመርኩት እና ዴይ ቱ ዴይ ከሱ ጋር ፌስ ቱ ፌስ መገናኘት ጀመርን ስራ ቦታ ላይ ማለት ነው ሶ ቤት ውስጥ ካለው ባል ይልቅ ውጭ ያለውንም ባል መመልከት ጀመርኩኝ ማለት ነው በዛ መሃል እሱ አላስደሰተውም ከቤት መውጣቴ አልተደሰተበትም ደስ አላለው ከዛ ስራ ቦታ ላይ ሆኜ ይጨቃጨቃል ምን ይላል ምናምን በቃ ያ ስራ መስራቴ ጭራሽ ደስ አላለው ከዛ በኋላ እንዳጋጣሚ የሆነ እሳት አደጋ ተፈጠረ ማለት ነው ያ የስራ ንብረቴ እንዳለ በዛ እሳት አደጋ ውድም ይልልሻል ከዛ ድጋሚ እነኚህ ጓደኞቼ መልሰው እንደገና ባካፕ የሚያስኳት ነገር ነበርሽ ድጋሚ እንደገና ያን ስራ ስጀምር ለምን ወጣሽ ለምን ሰራሽ በቃ ወደ ቤት መመለስ አለብሽ የሚል ኃይለኛ ጸብ ተፈጠረ ከዛ በኋላ ጭራሽ አንድ ቀን ሪከርድ አድርጎኝ ስልኬን በስልኬ እንደዚህ ላይቭ ላይ ያለሁኝ ሪከርድ አድርጎ ወንዶችም ነበሩ በቪዲዮ ጥቼ ያየኝ ነበር ሪከርድ አድርጎኝ ለሊት 11 ሰዓት ገብቶ እኔዛ የናንተን ህይወት ለመለወጥ ደፋ ቀናለው አንቺ
እዚህ ከማንም ጋለሞታ ጋር ትዘያለሽ ብሎ መጥቶ ለሊት 11 ሰዓት አወረደብኝ። የዱላ አይነት ነው ምንሽ አወረደብኝ። ከዛ በጠዋት ተነስቼ አከራዮቼ ብለው ለሊት 12 ሰዓት ላይ ፖሊስ ጣቢያ ተያይዘን ወደ ፖሊስ ጣቢያ ሄድን። ምንድነው ሲባል እኔ ስራ እየሰራው እዛ አለ ለፖሊሶቹ እኮ ነው እኔ ስራ እየሰራው እሷ እዚህ ከቲክታክ ላይ ካሉ ወንዶች ጋር እንትን ትላለች ብሎ ሪከርዱን አሳየ ማለት ነው። ከዛ ብዬ ደንግጬ በቃ ተጣል እኔ እንዴት እንደዚህ ይሆናል ብዬ በቃ ህይወቴን እንዴት ምናምን ብዬ ወደዛ ሰፈር ጓደኞቼ ጋር ሄድኩኝ። ወደ ቤትም አልገባውም። ከፖሊስ ጣቢያ መልስ ገባሁኝና ጓደኛዬ ጋር ገብቼ አረ በስመ አብ ዛሬ እኮ እንደዚህ ያደረግሽ ብሎ እኔ እሱን ለማገዝ እሱን ለመርዳት ብዬ የሰራውት ስራ እንደዚህ ያደርገኛል ከማንም ጋር እንደዚህ ታደርጊያለሽ ብሎ እኮ ደበደበኝ ስላት ጓደኛዬ ምን አባቱንስና ይሄ በክት የራሱ ጉድ እንዳይታወቅበት እንዳላዋርደው ይሄ ባለጌ ምናምን ነገር ትላለች ማለት ነው። ተናዳ የኔ መመታታይታ ተናዳ እንደዛ ያለች ልቤ ማለት ነው ሀቡ 3 ቦታ ነው እንደዚህ ስንጥቅ ያለው። ምክንያቱም የራሱ ጉድ እንዳይታይበት ምናምን ስትል ሌላ ነገር ያለ መሰለኝ ማለት ነው። ከዛ ብድግ ብዬልሽ ስልኬን ሪከርዱን ኦን አደረኩትና ቻርጅ ላይ ሰክቼው ወጣሁኝ ጥያቸው እዛ ቤት ውስጥ ማለት ነው። ከዛ ሪከርድ እንደሚያደርግ ስልኬ አላወቁም ማለት ነው። ቮይስ ሪከርድ እያደረገ ነው። ምን አባቱንስና ምን ፈልጎ ነው ይሄ ልጅ ግን ጓደኛውን ጠርታ እኮ ነው አታሳርፈውም ይሄን ልጅ ጉዱን አውጥቼ እንዳላዋርደው እረፍ በለው እቺ ልጅ አፋን እንዳይነካት ምናምን ትላለች። እስካሁን ልጅቷ ምንም አልሆነችም ምናምን ትላለች ማለት ነው። ሄድኩኝና ዞር ብዬ ተመልሼ ረስቼዋለሁ ስልኬ ሪከርድ ማድረጉንም ሪከርዱን ስልኬ ነቀልኩኝና ማታስ ወደ ስራ ሲወጣልኝ እኔ ተመልሼ ወደ ቤት ሄድኩኝ። ያንን ስልክ አነሳሁኝና እንደ ድንገት ፓተርኑ ስከፍተው ለካ ሪከርድ ያረገ ነው ወይ ብዬ ሪከርዱን አቆምኩትኝና ቡናዬን እየቀዳሁኝ ሪከርዱን ከፍቼ ማዳመጥ ጀመርኩኝ። እንደዛ ትላለች እንደዚህ አድርጎ ምን አባቱ ስለሆነ ነው ምናምን የሱ ጉድ እንዳይታወቅበት ልጅቷ ሰርታ ህይወትን ላግዝ ባለችው ምናምን ስትል እንዴ ብዬ ከዛ ልጅቷ ገና አሁንም ያውናት እዛው ነች አልወለደችም ምናምን ነገር ስትል አይ እዛው ሐኪም ቤት ናት ምናምን ይባባላሉ ሪከርዱ ላይ ማለት ነው። አቡ ከምሽቱ 4 ሰዓት ጉልበቴ ድረስ የሚሆን ከስክስ አደረኩኝ። ካቦርቴን ደረብኩኝ ለድብድብ ለጸም ማለት ነው። በድግ ብዬ ቀጥ ብዬ ሄድኩኝ ወደዛ ቦታ። ልጅቷን ያቺ ስታወራ የነበረችውን ጓደኛዬን ጉዱ ምንድነው ንገሪኝ እንዳላወጣበት ያልሽውን ጉድ ንገሪኝ ስላት እኔ አላቅም ግን እዛ ግቢ ያለችው ልጅ ታውቃለች ሲባል ሰምቻለሁ። ሶሲ ከመጣሽ አይቀርማ ሂጂና ይዘሹ ላይ ትላለች። እሺ ብዬ ብድግ ብዬ ያቺ ልጅ ይዣት ስመጣ ለካልሽ ሰውዬው እዛ እየጠጣ እየጨፈረ ምን እያለ ካንዷ ጋር አብሮ ተጋድሞ ጉዳዩንም ፈጽመው ሌላ ችግር ውስጥ ገብተው ሄጄ ለሚስትክ እንዳልናገርልክ ለሚስትክ ነግሬ ነው ጉድህን ማዋርድ ትዳርን ምበት ነው እያለች እያስፈራራቸው አብራው ትኖራለች እዛው ሰፈር ውስጥ አለች የሚባል ወሬ ሰማሁ። እቺ ልጅ ይዘን በጉልበት ነው ልንደበድባት ይዘናት ስንጠይቅ እኔ አላቅም እኔንም ከሷ ጋር ሲሆን ለካ ከሴቶቹ እንዳለ አብረውኝ የሚውሉትን እኔን ይቀርባታል ብሎ የሚያስበውን እንዳለ ቅጥቅጥ ያደረገ ያባረረ ካጠገቤ ያባሯቻል። አሁን እኔ እዛ ስራ ቦታ መውጣቴ ለካ ጉዱን እንዳላይበት ሆኖ ተጨንቆ ነው እንደዛ ሲገባ ሲወጣ ከኔ ጋር ሲደባደም ምን ሲል የነበረው ማለት ነው። ከዛልሽ ወዲያውኑ ያ ሁሉ ተፈጠረ። ከሱ ጋር ተደባደብን። በቃ አገር ተባለ። በቃ አገሩን ብጥብጥ አደረኩኝ ምናምን ነገር። ከዛ በኋላ ወዲያውኑ አደርኩኝ። ደምንባ ማልቀስ ጀመረ፣ መንበርከክ ጀመረ። እኔ እያስፈራራችኝ ነው፣ ልጆችህን ነው ማሳጣት፣ ዳርህን ነው ምበት ነው ሄጄ ተናግሬ እያለችኝ ነው። እንደገና ያሆነውም ደግሞ የኔ እንዳልሆነ አውቃለሁ። እያስፈራራችኝ ነው አውቃ አለ። ኧረ ሰያን አልጠራሁክም። ይቅርታ ለምን ጠራሃለሁ? አልጠራሁክም። ሰያን የፈለገ ሰው አለ እዚህ ቤት? ሀቢባ ጠራሃለች ብለውክ ነው? አልጠራሁክም። ሰያዬ አውቃው ነው። ኮሜንታተሮችን አትመን። እኔ ከፈለኩ ራሴ ይጠራ በሞዴሬተሮች ያስጠራሃለሁ። አይ ውሸታቸውን ነው። እኔ አልጠራሁክም ሰያ። እሺ ይቅርታ እህቴ። ቀጥይ። ወይ ጉድ
ከዛለሽ እንደዛ ሆኖ ለምን ወጣች ብሎ ለካ ስራ መጀመሪ ያንገበገበው እንደዛ ቤቴ እሳት የወረደው ይሄንን ጉድ እንዳላይ ተብሎ ነው። ከዛ አስፈራርታኝ ነው ቤትን እንዳልበጠብጥ ትዳርን ነው ማበላሸው ብላ ያስፈራራችኝ ነው እየተጠቀመችብኝ ነው አለ። በቃ የማይሆን ሁኔታ ውስጥ ተገባ። ቀጥ ብዬ ሄድኩኝ። ልጅቷ ያለችበት ተነገረኝ። ቀጥ ብዬ ሄድኩኝና አንቺ ነሽ እንትና ሚስት አልኳት። አዎ አለችኝ። ከዚህ ቁጥና እስኪ አንዴ ብዬ ጉትት አረጌ ኦኬ አንቺ ነሽ ማለት ነው እሺ ነይ ብዬ እናቱ ቤት ቀጥ አረጌ ይዣት ሄድኩኝ። ይኸውልሽ እኔ ልጅሽ እኔንም እሷንም አስቀምጧል ህይወታችንን ያበላሸ ነው። እኔስ ችግር የለውም ወልጃለሁ ቤት እየኖርኩኝ ነው። እቺ ወጣት ግን ይኸውልሽ እንደዚህ አድርጎ ህይወቷን አበላሸ። ምን ትይኛለሽ ስላት እኔ አላቅም በቃ ልጅ አይደለም አለች ሴትዮዋ። ተንከባለለች፣ አለቀሰች እናትየው ማለት ነው። በቃ ችግር ውስጥ የገባሁት እኔ ነኝ ሌላው ሰው አይደለም። ከዛ ትቻት ሄድኩኝና እቺ ጓደኛዬ መጀመሪያ ይሄንን ነገር እንዳቅፍንጭ ጉዱን እንዳይታወቅበት ነው ምናምን ያለችኝ ጓደኛዬ ታንቺ ልጅ ነገር ምንም አላማረኝም እስኪ ልጅቷን እናምጣትና እናናግራት አልኩት። እኔ ምንድነው መሰለሽ የተሰማኝ በሷ በኩል ሆኜ እቺ ልጅ እህቴ ብትሆን አንድ ወንድ እንደዚህ ህይወቷን ቢያበላሸው ምንድነው ማደርገው የሚል ነበር እንትኔ ህመሜ ማለት ነው ቁስሌ። እግዚአብሔርን ለኔ ምንም ችግር የለም። እኔ አንደኛዬን ችግር የለውም እኔ ነገርኳት። ትሰሚያለሽ አልኳት። ይሄ ሰው ወንድ ሆኖ ቆንጆ ሆኖ አምሮ እንድታየው ያደረኩት እኔ ነኝ። ካልሲውን አጥቤ ልብሱን አጥቤ ቲሸርቱን አጥቤ አዘንጨው አስወጥቼው ከቤት ነው አንቺ ጋር ሲመጣ ቆንጆ መስሎ ታይቶሽ ይሄንን ነገር ያደረግሽው እንጂ ከነቆሻሻ ልብሱ ከነቆሻሻ ካልሲው ቢመጣ የምትጠጊው ሰው እንኳን አይደለም። ግን እኔ ስላጠብኩለት እኔ ስላጸዳሁት እኔ ልጆቹ እናት ቤት ስላለውለት ነው አምሮ እንዲታይ ማደርገው። በቃ ያክል አይደለም። እውነት ልጆቹን በተነሽ እውነት ልጆቹን ትተሽ አንቺ ህይወት የሚሆንሽ መስሎሽ ነበር? ምንድነው አላማሽ? እስኪ ነይ ብዬ ጠየኳት። ከዛ ምን አለች ልጅቷ? አዎ አርግዣለሁ፣ ግን ያረገዝኩት ልጅ እንዲወርድ ብለን መድኃኒት ከንብርቴ በታች የሚወጋ መድኃኒት አስወግቶኝ ሐኪም ቤት አልጋ ይዘው መተኛት ነበር የቀራት ልጅቷ። ገብቶሻል? ኦሬዲ የልጁ የልብ ምት